ሰላም አለይኩም ጋይስ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ ያለሁላችሁ አልሐምዱሊላህ። ዛሬ አልጋ በማንጠፍ ነው የተጀመረው የቀን ብሎጋችን። ደህና ናችሁ? ቆነጃጅቶች ደህና ናችሁ አይደል? እኔ በጣም ደህና ነኝ ያለሁላችሁ። የእናንተ ፍቅሬው ሰላም እያኖረኝ ነው። እዚህ ጋር እንደምታዩት አዲስ የታጠበ ኮንፈርት ከላውንደሪ ቤት አምጥቼ ነበር እና የሚገርመው ያመጣሁት ዋልደር ብሏን ግን ተጠቅሜ አላውቅም። በጣም ተበሳጭቼ ነበር። እዚህ ጋር ቪዲዮ ላይ ልደቴ እንዳይታይብኝ አክት እያራመድኩ ነበረ፣ ምክንያቱም በደንብ ስላልጸዳ ማለት ነው። ግን ያው አማራጭ የለም ይሁን በማለት ዝም ብዬ አንጥፌዋለሁ እና የኔ ፍቅሮች ፍቅራችሁን በደንብ እያሳያችሁ ነው። በደንብ ደግሞ ደስ እንዲለኝ ይህን ቪዲዮ የምትከታተሉት ሰብስክራይብ፣ ላይክ በማድረግ ቪዲዮን ጀምሩት። አልጋችንን እንደምታዩት አነጣጠፍን፣ ጥሩ ጠረን እንዲኖረው ሪፍሬሽ አደረግንበት። መጋረጃዬን እንደዚህ መጋረጃ የሚባለው መጋረጃዬን ብርሃን እንዲገባ ከፋፍቼ ሳሎኑ ያው ቤቱ ብዙ ጊዜ እውነት ለመናገር ያን ያክል አይቆሽሽም። ያው ግን እቃ ምናምን ነገር ሲበላሽ እሱን ለማስተካከል ያክል ነው። ማታ የተጣጠፈ ልብስ ነበረ። ይሄ ልብስ የማይፈለግ ልብስ ነው፣ ማለትም ያው ድጋሚ መለበስ የማይችል ልብስ ነው። መቀመጥ ስላለበት ነው። እዚህ ጋር እንደምታዩት በጣም የሚያምር ቆንጆ ቀሚስ ኦርደር ታዝዤ ነበር ለባለቤቱ ለመስጠት ወደ ቤት አምጥቼው ነበርና ማዘዝ የምትፈልጉ በ0900800502 ኦርደር ማድረግ ትችላላችሁ። ዋትሳፕ፣ ቴሌግራም እንዲሁም ኢሞ አለኝ። በዛ መታችሁ አናግራችሁ ማዘዝ ትችላላችሁ። የትኛውንም አገር ልካለሁ። ዱባይ፣ ሳውዲ፣ ኩዌት፣ ኳተር እንዲሁም አሜሪካ ልካለሁ። ብቻ እናንተ ኦርደር አድርገው። ለታማኝነቱ ደግሞ ምንም ጥርጣሬ አይጓችሁ። እንደምታዩት አያስፈልግም ያልኩትን ልብስ በፕላስቲክ አደረኩት። እንደምታዩት ሳሎናችንን ፏፏ አደረግኩ፣ አጸዳዳው። ዳይ ወደ ኪችን ነው የገባሁት። እንጀራም የለኝ እና ደግሞ ትናንት የሰራሁት ስጎ ነበረ። አብስዬዋለሁ ስጎውን እና ደግሞ አብሲት ለመጣል በት እያልኩ ነው እዚህ ጋር። ሽንኩርት አንድ ራስ ሽንኩርት እና አንድ ቲማቲም አምጥቼ ቁርስ ስላልበላው ቁርስ ለመስራት ለጎን ደግሞ መስራት ያለብኝን ስራ እየሰራው ያው ታይም ላለማቃጠል ስቶሪ ማሻአላ በጣም አሪፍ ነው። ፈጣን ስለሆነ ምንም ስራ ስትፈልጉ አያስተጓጉላችሁም። እዚህ ጋር ሽንኩርቴን እየከታተፍኩ ነው ለቁርሴ እንደነገርኳችሁ። በእርግጥ በጠዋት ያን ያክል በጠዋት አይደለም የተነሳሁት፣ ግን ያው ምሳ ሰዓት በሉት። እዚህ ጋር አብሲቴን እንደምታዩት በስሎ ጨርሶ ትንሽ ጓጎል ብሎ ነበርና ሊጤን እንዳያበላሽብኝ በሚል ማጥለያ ከላይ አድርጌያለሁ። ታዲያ እንዳያችሁት እዚህ ጋር አብሲቴን ጨርሼ ወደ ቁርስ መስራት፣ ከዛ ደግሞ ሽንኩርት እንትን እንዳያረብኝ በቆሎ ያመሰልኩ። ድስቴ ያን ያክል ቻይ አይደለም፣ ቶሎ የሚያሳርር ድስት ነው እና ኢንሻአላህ እንግዲህ ይሄ ቂጡ የሚይዝ ድስት አለ እና ያን
እንገዛለን ማለት ነው ኢንሻአላህ ለወደፊት። እና እንደምታዩት ቁርሴን እየሰራው ነው፣ ስጎዬንም እያመሳመስኩ ነው። እና ምን ብላ ቁርስ ቁርሴን በላው። ሻይ አፍልቼ ነበረ፣ ግን ቁጭ ብዬ ተረጋግቼ መጠጣት ስላልቻልኩ ያው ቁሜ እየጠጣሁት ነው። ጥሩ አይደለም አይነው አውቃለሁ፣ ግን አይም ብዙ ላለማድረግ ነው። እዚህ ጋር ነጭ ሽንኩርት በጣም ትንጥዬ ናት፣ ውሃ አድርጌበት አቅጠኛዋለሁ እስቲ። እና ደግሞ እዚህ አተርክክ እኔ ሲፈጭ ነው ይሄ ጉጉ ማለት ፍሬው እንዳለው ነው። አልጫ መስራት አልወድም እና ትንሽ ፈጫሁትን። በጎን አልጫና ምስር እየሰራው ነው ያለሁት እና ጠርቻችኋለሁ የኔ ውዶች። ማታ እራት ማለት ነው። ኑ እንዴት በሉ። እንዳያችሁት እንግዲህ ምስሬንና አልጫዬን ጨርሼ ነበር። በድጋሚ ደግሞ ቀይ ስርና እንዲሁም ደግሞ ድንችና ካሮት ጥቅል ጎመን አሰራሁ በጎን። እሱን ጨራረስኩ አልሐምዱሊላህ። ከዛ ያቆሸሽኩትን ኪችኖችን አጸዳዳው፣ የተጣጠቡ እቃዎችን አጣጠብኩ። ከዛ ደግሞ ወደ እንጀራ መጋገር ያው አብሲቴ ያልነበረ ግን እንጀራ ለመጋገር ከመሄዴ በፊት ይሄን ጨረስኩላችሁ። ከዛ እንጀራ መጋገር የነበረው ቤቴ ውስጥ ሳይሆን ከታች ግራውንድ ነው። ያው ከአጋራዎቼ ጋር ነው እንጀራ መጋገረው እና እንጀራችንን ጠረችንና ስሳ አደረግን። ሊፈጠነ እንደምታዩት ጣን ነው። በጣም ፀሐይ ያቃጥላል። እንጀራ የጋገራችሁ ፀሐይ ያቃጠላችሁ ትንሽ ይከብዳል፣ ግን አማራጭ የለም። የሴትነት ግዴታዬ ነው በሚል ኃላፊነቴን ለመወጣት ከእናንተ ጋር ተፍ እያልኩ ነው። እንዴት ነው ሙያ ግን ጎበዝ ነኝ አይደለም? ያ እንግዲህ በሂደት የሰው ልጅ ይማራን ብዬ ነው የማምነው። አነኮርኩትም አላነኮርኩትም እንግዲህ ማንም ማዛዥ የለኝም በሚል ያው እንግዲህ እንጀራን ጋገርኩ ጨረስኩ። ከዛ ደግሞ ድስቶቼን ከፋፍቼ ለእናንተ ለማሳየት ሙያዬን የማያደርገኝ የለም። ያው ለእናንተ ያው እንጀራ ያምራል አይደል? ያ መጀመሪያ እንግዲህ መጠመስ ይኖር ምሳም ስላልበላው ምሳ ለመብላት ነው ለእናንተም ለማሳየት ምሳዬን በላው ጨራረሱ። ግን ይህ ሁሉ ወጥ ለምንድን ነው የሰራሽው? ለአንድ ሆድሽ ምናምን ልትሉ ትችላላችሁ። አጋጣሚውን እውነት ለመናገር እኔ በጣም ነው የምወደው። አንደኛ እንደዚህ አይነት አልፎ አልፎ የሆነ ሰዓት ላይ እና ደግሞ በጣም ከባድ ስፔሻሊ ለእኔ ከባድ የሆነ እንግዳ ስላለብኝ ለሱ ነው። ልጆቹ እነማን ናቸው የሚለውን በመጨረሻ ቪዲዮ የምታዩት ይሆናል። እና እኔም ስለፈለኩና እንዲሁም ደግሞ እንደነገርኳችሁ ልዩ የሆነ እንግዳ ስለነበረኝ ለዛ ነው። የኔ ፍቅሮችን የማሩት ሰለቻችሁ እንደ ቪዲዮ እንዳትሰለችሁ ባካችሁ። እሺ አሁን ባላ በቃ በእንደዚህ አይነት ሁኔታ ነው የምመጣላችሁ። የሰራሁት እንዳያችሁት 4 አይነት ነው። 4ቱንም አይነት እያደራረብኩ ነው እያጣቀስኩት። በጣም ነው የሚጣፍጠው እውነት ለመናገር። እና ያው እዚህ ቪዲዮ ላይ አይታችሁ ከወደዳችሁት ስሪልን በሉ፣ እኔ እሰራላችኋለሁ፣ ምንም ችግር የለውም።
ያው እዚህ ጋር ጨራረስኩ። ልጤና ቦካክቼ ወደ የቦታው መላለስኩ። ከዛ ያው እንግዳይን ማለት ነው ወደ ቤቱ ሸኘው። ማን ነው የሚለውን ወዳችሁ ቆረጣችሁ አይደለ? ቀጣይ ቪዲዮ ያሳያችኋለሁ።